በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰብኡ ለነሐሴ በዛቲ ዕለት ኮነ ሰማዕተ ቅዱስ እንጣዎስ አሞራዊ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 17 በዚች ቀን አሞራዊ ቅዱስ እንጣዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ክርስቶስን የካደ ነበረ። ገንዘብ ለማከማቸትም የሚተጋ ነበር። በአንዲትም ዕለት ወደ ደማስቆ ከተማ ሄደ። የበዓላቸው ቀን ነበርና ሕዝቡ ተሰብስበው ሳሉ ወደ ምስራቃዊ ቅዱስ ቴዎድሮስ ቤተ ክርስቲያን ውስጥ ገባ። ገብቶም ዕቃዎችን ማቃጠል ጀመረ፣ መስቀልንም ሰበረ። ከዚህም በኋላ በሰማይ ውስጥ የእሳት ፍላጻዎችን ይዘው ከሃዲዎችን ሲነድፏቸው አየ። እነሱንም የቀኝ ጎኑን አንዲት ፍላጻ ነደፈችው። ያን ጊዜም ተጨንቆ ሳለ ላቡ ተንጠፈጠፈ። ከጥልቅ ልቡም እንዲህ ብሎ ጮኸ። የቅዱስ ቴዎድሮስ አምላክ ይኸው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ አመንኩብህ። ከእንግዲህ ዳግመኛ ሌላ አምላክ እንዳያመልክ በልቦናው ቃል ገባ። ቤተ ክርስቲያን ውስጥ ያሉ ክርስቲያኖችም በእርሱ ላይ የሆነውን አላወቁም። ነገር ግን ጩኸቱና የሚናገረውን ሰምተው ያደነቁ። እምነታቸውም ጠነከረ፣ እጅግም ጸና። እንጣዎስም ኤልያስ ወደሚባል ጳጳስ ሄዶ በእርሱ ላይ የሆነውን ሁሉ ነገረው። የክርስትና ጥምቀትንም ያጠምቀው ዘንድ ለመነው። ጳጳሱም በውሃው ላይ በጸለየ ጊዜ የብርሃን ምሰሶ እንደ ቀስተ ደመና ሆኖ ሕዝቡ ሁሉ እያዩት ወረደ። ቅዱስ እንጣዎስም ተጠመቀ። ከእርሱም ጋር ከአይሁድና ከአረሚ 10,798 ያህል ሰዎች ተጠመቁ። ክብር ይግባውና የጌታችን የኢየሱስ ክርስቶስ ሥጋውና ደሙን ተቀበሉ። ቅዱስ እንጣዎስም እንዲህ አለ። እነሆ ይህ ያደነኩ ሳለ በእንቅልፌ ሕልምን አየሁ። ብርሃንን የለበሰች ሴት እጄን ይዛ ያዘችኝ፣ ወስዳም ወደ ኢየሩሳሌም አደረሰችን። ወደ መሠዊያም አቀረበችኝ። እኔም ቅዱስ ቁርባንን ለመቀበል ተዘጋጀው። በመሠዊያም ውስጥ ነጭ በግ አየሁ። ካህኑም በርፈ መስቀል በሰዋው ጊዜ ደሙ በጽዋ ውስጥ ተጨመረ። ከእርሱም የክርስቶስን ሥጋና ደም በተቀበልኩ ጊዜ ሥጋውን ንጹሕ ኅብስት፣ ደሙም ጥሩ ወይን ሆነ። ከዚህም በኋላ በደማስቆ ጎዳና ሲጓዝ አስቀድሞ የሚያውቁት ያዙት። ወደ ንጉሥም ወሰዱት። ንጉሥም ክርስቶስን በማመን እንደ ጸና አይቶ ጥርሶቹ እስኪበተኑ አፉን በበሎታ እንዲመቱት አዘዘ። አፉም ደምን ተመላ። ከዚህም በኋላ እህል ውሃን ሳይጠጡ በተበሳ ግንድ ውስጥ 7 ቀን ያህል አሰሩት። ከዚያም አውጥተው ዲን፣ ሙጫ፣ ግዝፍት ከስብ ጋራ ባፈሉበት እሳት ውስጥ ጨመሩት። ከእርሱም የመልካም መዓዛ ሽታ ወጣ። ወታደሮችም ከእሳት ውስጥ ቆሞ ሲጸልይ ያገኙት። እሳቱም አልነካውም። ወደ ንጉሥም ወሰዱት። ንጉሥም የሥራዬን ኃይል መቼ ተማርክ አለው። ቅዱስ እንጣዎስም ንጉሥን እንዲህ አለው፣ ሥራዬን ሳላውቅም፣ ነገር ግን ክብር ይግባውና በጌታ ኢየሱስ ክርስቶስ ኃይል አሳፍርሃለሁ። ንጉሥም ቁጣን ተመልቶ ራሱን በሴፍ ይቆርጡ ዘንድ አዘዘም። ከዚህም በኋላ ቅዱስ እንጣዎስ ፊቱን ወደ ምስራቅ መልሶ ቆመ። እጆቹንም ዘርግቶ ነፍሱን ወደ እግዚአብሔር አማጸነ። ሲጸልይም ወደ እርሱ እንዲህ የሚል ቃል መጣ። ከእስጢፋኖስና ከቅዱስ ጊዮርጊስ ጋር ታርፍ ዘንድ አገልጋይ በሰላምና ጸሎቱንም በፈጸመ ጊዜም ራሱን ቆረጡት። ምስክርነቱንም ፈጸመ። ከሥጋውም ቁጥር የሌላቸው ድንቆችና ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእንጣዎስ ለሃይማኖቱ ዛዝደላ ምን ኦርያ የስወስን ብላም ከመይት ተሃጎ ነፍሱ እግዚአብሔር ሱ በተሳህዳ በሐፀ ሰዓት ቀዲሙ አቆስላም ወጠለ ምስዋ ካይበ ውእቱ አጥለላ። ዳግመኛም በዝች ቀን የእንጣዎስ ወንድም ቅዱስ አክራጥስ ምስክር ሆኖ ሞተም። በረከቱ ከኛ ጋር ትኑ ለዘላለም አሜን። በዝችም ቀን ከደቡብ ግብፅ አቡስ ከሚባል አውራጃም መኑፍ ከሚባል ታናሽ መንደር ቅዱስ ያዕቆብ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። ከእርሱም መወለድም በፊት 3 ሴቶች ልጆችን ወልደው ነበር። ጥቂትም ባደጉ ጊዜም እንዲያስተምሯቸውና በፈሪሃ እግዚአብሔር እንዲያሳድገዋቸው በገዳም ለሚኖሩ ደናግል ሰጧቸው። የብሉይና የሐዲስ መጻሕፍትንም ተማሩ። ወላጆቻቸውም ሊወስዷቸው በወደዱ ጊዜ እነርሱ ከደናግል ገዳም መውጣትን አልወደዱም። ነገር ግን ለድንግል ማርያምና ለልጇ ለክርስቶስ ሙሽርነት የሆኑ ዘንድ መረጡ። ወላጆቻቸውም ከእርሳቸው በመለየታቸው አዘኑ። መሐሪ ይቅር ባይ እግዚአብሔርን በዚህ ቅዱስ ያዕቆብ መወለድ አጽናናቸው። 7 ዓመትም በሆነ ጊዜ አባቱ አውሎ ወደሚባል አገር ጥበብን ይማር ዘንድ ላከው። ትምህርትንም ተምሮ በትምህርት ሁሉ ፍጹም ሆነ። አባቱም
ለገንዘቡና ለጥሪቱ ለእንስሶቹም ሁሉ ተቆጣጣሪ ያደረገው። በዚያም አንድ በስውር ብዙ ትሩፋትን የሚሰራ የበጎች ጠባቂ ነበረ። በክረምትም በበጋም ብዙ ጊዜ ወደ ውሃ ጉድጓድ እየወረደ መላዋን ሌሊት ሲጸልይ ያድር ነበር። ቅዱስ ያዕቆብም ሽማግሌውን የበግ ጠባቂ በሚያደርገው አምሳል እያደረገ በዚህ ሥራ ብዙ ዘመን ኖረ። ከዚህም በኋላ ሰይጣን በክርስቲያን ወገኖች ላይ መከራን አስነሳ። ብዙዎችን ክርስቲያኖችንም በሰማዕትነት ሞቱ። በዚያም ጊዜ ቅዱስ ያዕቆብ በሰማዕትነት ይሞት ዘንድ ከዚያ ሽማግሌ ጋር ተስማማ። ቅዱስ ያዕቆብም ከሽማግሌው ጋር ሄዶ ይመለስ ዘንድ አባቱን ፈቃድ ጠየቀ። እርሱም ይሄድ አለው። በሄደም ጊዜ በላይኛው ግብፅ የንጉሥ ልጅ ቅዱስ ዮስጦስ መኮንኑም ሲያሰቃይ ያገኘው። ሽማግሌም ልጄ ሆይ ይህን የንጉሥ ልጅ መንግሥቱን ትቶ እውነተኛውን ንጉሥ ክርስቶስን እንደተከተለ ከሚስቱና ከልጆቹም እንደተለየ ተመለከተ። እኛ ድሆች ስንሆን እንደምን ችላ እንላለን? ልጄ ሆይ እንግዲህ ተጽናና፣ ከወላጆችን በመለየት አትዘን አለው። ከዚህም በኋላም ወደ መኮንኑ ቀርበው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። የረከሱ አማልክቶችንም ረገሙ። ያን ጊዜም መኮንኑ አስቀድሞ ሽማግሌው ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ ፈጥኖ አስቆረጠው። ምስክርነቱን ፈጸመ። ቅዱስ ያዕቆብ ግን ታላቅ ስቃይን አሰቃየው። ከገመድ በተሰራ ጅራፍ ገረፈው። ድንጋይንም በእሳት አግለው በሆዱ ላይ አኖሩም። ዓይኖቹንም አቅንቶ ክብር ይግባውና ወደ ክርስቶስ እንዲህ ብሎ ጸለየ። ጌታ ኢየሱስ ክርስቶስ ሆይ ከዚህ መከራ እርዳኝ፣ አጽናኝም። ያን ጊዜም ያለምንም ጉዳት አስነሳው። ከዚህም በኋላ በማቅ ውስጥ አስጠቅልሎ በባህር ውስጥ አስጣለው። የእግዚአብሔር መልአክ አውጥቶ ያለ ጉዳት በመኮንኑ ፊት አቆሞ መኮንኑም አሳፈረው። የረከሱ አማልክቶችንም ረገመ። ከዚህም በኋላ ፈርማ ወደሚባል አገር ላከው። በዚያም የፈርማ መኮንን ጽኑ ስቃይን አሰቃየው። ምላሱን ቆረጠው። ዓይኖቹና ቅንድቦችንም አወጣ። በመንኮራኩርም ውስጥ ከአኬዱት በመጋዘም መገዙት። ሕዋሳቱም ሁሉ ተሰነጣጠቁ። ደሙም እንደ ውሃ ፈሰሰ። የእግዚአብሔር መልአክ ሶርያል ወርዶ ቁስሎቹን አዳንለት። መኮንኑም ከማሰቃየቱ የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነት አክሊልም ተቀበለ። ከገምኑድ ሀገር የሆኑ አብርሃምና ዮሐንስም ከእርሱ ጋር ሰማዕታት ሆነው ሞቱም። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕትና በባልንጀሮች ጸሎት ይማረ ለዘላለሙ አሜን። በዚችም ቀን የቆስጥንጥንያ ሊቀ ጳጳሳት የእስክንድሮስ የዕረፍቱ መታሰቢያ ነው። በረከቱ ከእኛ ጋር ለዘላለም ይኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ነሐሴ 18 በዚች ቀን ቁጥሩ ከአባቶች ሊቃነ ጳጳሳት ጋር የሆነ የእስክንድርያ ሊቀ ጳጳሳት አባ እለእስክንድሮስ አረፈ። በዚችም ቀን የዲያቆን እንዲራኒቆስ መታሰቢያ ነው። ለእግዚአብሔርን በጸሎት ይማረ ለዘላለሙ አሜን። አእላፍ ቅዱሳንን አዘከሬ ምስጋናን አቀረብኩልህ። የቅዱሳንም ዘወትር አንተን ያገለግሉ ናቸው። በደህንነት የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክን ባርኩም። ስትባረኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ሲሆን በብርሃንና በወረቀት የጻፈ እንዲያስደርስ በገንዘብ አስቶ ያጻፈውን አምኖ ያነበውን ወደ ሌላ ልሳን የተረጎመውን በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰወር በእናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን። ቅዱስ መንፈሱን የሚላክልን ከዛሬ ጀምሮ እስከ ዘላለም ድረስ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።